ፊልሙ ሲጀምር በጨለማ ውስጥ አንድ ቤት ይታያል። በዛ ቤት ውስጥም አንድ የሆነ ብርሃን ነበረ። ብርሃኑም የሚመጣ የነበረው ከአንድ መሳታዊ ገበሬው በጠዋት ተነስቶ ማሳውን የሆነ ነገር እንዳበላሸበት ይመለከታል። በዚህም የተነሳ ገበሬው በጣም ይናደድና 3 ልጆቹን ጠርቶ ልጆቹ ማሳውን እንዲጠብቁ ያዛቸውና ከቦታ ይሄዳል። ወንድማማቾቹም ከሁሉም ትዕግስተኛና ታናሽ የሆነውን ጆንን እንዲጠብቅ ያስገድዱታል። እሱም ምንም አማራጭ ስለሌለው በሀሳባቸው ተስማምቶ ለመጠበቅ ራሱን ያዘጋጃል። ጆንም በማታ ማሳውን እየጠበቀ ያለ ከኋላ ማያስበው ድምጽ ይመጣል። ዞር ብሎ ሲመለከትም ነጭ ፈረስ ከኋላ ቆሟል። ጆን ባየውም ነገር በመደረቅ ፈረሱን በገመድ ለመያዝ ይሞክራል። ፈረሱ ለማምለጥ ቢሞክርም ጆን በደንብ አድርጎ ይዞታል። ፈረሱም ጆንን ይዞት እየወጣው ያለ ድንገት ሳያስበው አቅጣጫውን ይስትና የጭቃ ጉድጓድ ውስጥ ይገባል። ጆንም ፈረሱ ስለሐዘነው ከገባበት የጭቃ ማቁስ ጎትቶ ያወጣዋል። ፈረሱም በዚህ ነገር በጣም በማዘን ሁለተኛ ወደ ማሳው እንደማይመለስ ቃል ይገባለትና ከአካባቢው ይሰወራል። ጆን ወደ ቤቱ ሲመለስ ድምጽ ይሰማና ድምጹን ለማጣራት ወደ ቤቱ ሲሄድ 2 ፈረሶች ታስረው ያያል። በነገሩ ተገርሞ ሳለ 2 ፈረሶች ስጦታ እንደሆኑ የሚናገር ድምጽ ይሰማል። ዞር ብሎ ሲመለከት ፎል የተባለ ትንሽዬ ፈረስ ይመለከታል። ፈረሱም ትላንትና ያዳናት የፈረስ ልጅ መሆኑንም ይረዳል። ፈረሱም እናትየው ትላንትና ማታ ባረገላት ነገር ተደስታ እንደ ስጦታ 2ቱን ፈረሶች እንደላከችለት ይነግረዋል። ጃንም በድንገት የአባቱን ድምጽ ከውጭ ሲሰማ ወደ ውጭ ይወጣና አባትየው እንዳይገባ ውስጥ ለማረጋጋት ይሞክራል። አባቱም እንደሄደ ጆን ፎል ላይ ይቀመጣል። ፎልም በፍጥነት ከዛ ሰፈር ይወጣል። ከሰፈሩ እንደራቀ ፖል ፉጨት ያፋጫል። ፉጨቱንም ሰምቶ 2ቱ ፈረሶች ወዳለበት ድረስ በፍጥነት ይመጣሉ። ጆንም ፈረሶቹን ለመሸጥ ወደ ገበያ ይወስዳቸዋል። ሰዎቹም በውበታቸው በጣም ይደመማሉ። እንደዚህ አይነት ፈረስ አይተው ስለማያውቁ ሁሉም ሰው የጆንን ፈረስ ለመግዛት ይሯሯጣል። ፖል ፈረሶቹን ለሽማግሌው ሰውዬ እንዲሸጥ ቢመክረውም ጆን ግን ፈረሶቹን መሸጥ የፈለገው ለንጉሱ ነበረ። ንጉሱን ፈረሶቹን ሲያያቸው በጣም ይደመማል። ነገር ግን የንጉሱ አሽከር ፈረሶቹ ይሰረቁ ሊሆን ስለሚችሉ በነፃ መውሰድ እንዳለበት አሳምኖት በነፃ ያስወስድበታል። በድርጊቱ ተበሳጭቶ እየተመለሰ ባለበት ሰዓት ፎል ፈረሶቹን ለሽማግሌው ሰውዬ እንዲሸጥ ነግሮት እንደነበረ ይነግረዋል። በድንገትም ዞር ብሎ ፎጨት ሲያፋጭ 2ቱም ፈረሶች እየሮጡ ወደ ፎል ይመለሳሉ። በዚህም የተነሳ የንጉሱ ጋሪ ተገልብጦ ንጉሱ ፊቱ ዱቄት ላይ ይፈጠፈጣል። ንጉሱም ንዴቱን ተቆጣጥሮ የፈረሶቹን ዋጋ ጆንን ይጠይቀዋል። ጆንም ከፍተኛ ዋጋ ሲጠራ የንጉሱ አማካሪዎች ጆን ከፈረሶቹ ጋር መጥቶ እዛው አገልጋይ እንዲሆንና ንጉሱም ለደረሰበት መሸማቀቅ በቀል እንዲወስድበት ያሳምኑትና ጆን ይመልሳል። ከዛም አሽከሩ ንጉሱን የፊኒክስ ወፍ እንዲያመጣ ጆን እንደዘዘው ይላል። የፊኒክስ ወፍም ለማያዝ ከባድ ስለሆነች ይሄን ነገር ማድረግ ካልቻለ ጆንን በስቅላት ወንጀል እንድትከሰውና በስቅላት እንታሰረው ይለዋል። ንጉሱም በአሽከሩ ሐሳብ ይስማማና ጆንን ጠርቶት ትዕዛዙን ይሰጠዋል። ጆንም በሐሳቡ ሲስማማ ፈረሱ ይሰማና ፈረሱ የማይሆን ሐሳብ እንደሆነና ህይወቱን አደጋ ላይ እንደጣለ ይነግረዋል። ጆንም በሐሳቡ ስለተስማማ ምንም አማራጭ ስለሌለው ወደፊት ጉዞውን ይቀጥላል። ፎልም እሱን ከማገዝ ውጭ አማራጭ ስለሌለው አብሮት በጫካው መጓዝ ይጀምራል። እነዚህንም ቾሎኒዎች እያሳየው ይሄን ቾሎኒ ከበላ ፊኒክሱ እንደሚተኛና በያኔም ፊኒክሱን ይዞ ወደ ንጉሱ መመለስ እንደሚችል ይመክረዋል። ፊኒክሱም የሚኖርበት ቦታ ይደርሱና ለወዞቹ መሬት ላይ በትነው ማታ መጥቶ እስከሚበላው አድፍጠው መጠባበቅ ይጀምራሉ። ፊኒክሱም ከመሬት ስር ለወዙን አሽቶ መጥቶ ይበላውና እዛው ፌንት አድርጎ ይወድቃል። ሊዞም ሲሞክር ከእንቅልፉ ይነሳና ጆንን ማረራጥ ይጀምራል። እነሱንም ለመያዝ ሲሯሯጥ ሙሉ ደሴቱ በእሳት የተሞላ ይሆናል። 2ቱንም አሯርጦ ከያዛቸው በኋላ ጆን መጨረሻዋን ለውዝ መሬት ላይ ሲወረወራት ፊኒክሱ እሷን በልቶ ድጋሚ ፌንት ይሰራል። በንጋታውም ሲነቃ ፊኒክሱ ራሱን ታስሮ ያገኘዋል። በዚህም አዝኖ እንባ ሲያነባ ጆን ይመለከትና በጣም ያዝንለትና ፊኒክሱን ከታሰረበት ሰንሰለት ይለቀዋል። ፊኒክሱም ሲፈታ ወደ ሰማይ ተነስቶ ይበርና አንዱን ላባውን ለጆን ጥሎለት ይሄዳል። በዚህም ሁኔታ ከባድ ኪሳራ ውስጥ እንደሚገባ ፈረሱ ለጆን ይነግረዋል። ነገር ግን ጆን ንጉሱን በላባው ማሳመን እንደሚችል ይነግረውና ወደ ንጉሱ መመለስ ይጀምራሉ። ነገር ግን ንጉሱ ምንም ያለውን ነገር ሊያምነው ፈቃደኛ አልነበረም። እንዲያውም በሞት እንዲቀጣ ወሰነበት። ጆን ላባውን ቢያሳያቸውም ላባው ሊበራ አልቻለም። በዚህም ወደ ሞት ፍርዱ በተቃረበበት ጊዜ ድንገት ሳያሰበው ፊኒክሷ ትመጣና መብረር ትጀምራለች። በዚህም ሰውቶ ደግሞ ጆንን ያምነዋል። ንጉሱም ሞቱን ሽሮለት ስልጣን ይሰጠዋል። በዚህም ንጉሱና የንጉሱ አገልጋዮች በጣም ንዴታቸው እየጨመረ ይመጣል። በዚህም ያላበቁት የንጉሱ አማካሪዎች አሁንም ጆንን
ከተራራው ላይ ልዕልቷን እንዲያመጣ ይነግሩታል። ልዕልቷን ማምጣት ከባድ እንደሆነና ካመጣትም ደግሞ ልዕልቷን ንጉሱ እንዲያገባት ይመክሩትና ያሳምኑታል። ንጉሱም ሀሳቡን ለጆን ይነግረውና ጆንም በሀሳቡ ተስማምቶ አሁንም ድጋሚ ጉዞውን ወደ ተራራው ክፍል ያደርጋል። በቦታው ላይም እንደደረሰ በሩ በበረዶ ግግር እንደተዘጋና እሱንም መክፈት በጣም ከባድና አደጋች እንደሆነ ይረዳል። በዚህም አጋጣሚ ያለ ፊኒክሱ የሰጠው ላባ በሩን ጠቅላላ አቅልጦ ይከፍትለታል። በረዶም እንደቀለጠ ፖልን ከተራራው ላይ ከበረዶ ጋር በመቀላቀል አንደብልሎ ወደ ታች ወደ መሬት ይጥለዋል። በሩም እንደተከፈተ ወደ ውስጥ ገብቶ ጆን ትክክለኛዋን ፕሪንሰስ መፈለግ ይጀምራል። ብዙ ሴቶችም ስለነበሩ ትክክለኛዋን ንግስት ለማግኘት ቢያዳግተውም እንደፈለገም ድንገት ፌዘሩ ራሱ ወዳለችበት ቦታ ይመራውና ትክክለኛዋን ፕሪንሰስ ያገኛታል። ከዛም ንጉሱ ሊያገባት እንደሚፈልግ ሲነግራት ንጉሱ ከፈለገኝ ራሱ ለምን መጥቶ አላደለኝም ብላ ከላይ ላይ ተፈትፍጣ ራሷን ለማጥፋት ትሞክራለች። ጆንም አማራጭ ስላልነበረው ከሳው ጋር ሲፈተፈት ድንገት ፈረሱ ይመጣና ከላይ ይዟቸው ሁለቱንም ወደ ምድር ምንም ሳይሆኑ ወርታች ያወርዳቸዋል። ፖል ንግስቷን እንዳፈቀራት ይረዳና ለጆን ይሄን ነገር ካደረገ ንጉሱ እንደሚገድለው ይነግረዋል። በድንገትም ንግስቷ ይሄን ነገር ትሰማለች። እሷም ሳትወደው ግን አቀርን። ወደ ከተማው እንደደረሱም ሁሉም ሰው በንግስቷ ውበት በጣም ይደመማል። ንጉሱ ጆንን ሲያየው ግን በንዴት ይበግናል። ነገር ግን አሽከሮቹ እሱን በማየቱ ደስተኛ መሆን እንደሚገባውና ጥቅሙ ለሱ እንደሆነም ያስረዱታል። በዚህም የተነሳ አሁንም ድጋሚ እድገት ይሰጡታል። ግን ጆን በዚህ ደስተኛ አይደለም። ምክንያቱም ልጅቷን ስላፈቀረ ጆን ፍቅሩን ሊገልጽላት ሲሞክር ሲል ድንገት ጋርዶች መስሎ ልዕልቷን ይወስዳታል። ንጉሱም ለልዕልቷ ታገቢኛለሽ ወይ ጥያቄ ሲያቀርብላት የሀያቷ የጠፋ የሆነውን ቀለበት ከባህር ውስጥ ፈልቅቆ ካላወጣላት በስተቀር በጭራሽ እንደማታገባው ተነግሯለች። በዚህም ንጉሱ ተናዶ ባለበት ሰዓት ጆን ድንገት ይመጣል። ንጉሱም ጆንን ስለ ቀለበቱ ሲጠይቀው ጆንም ስለ ቀለበቱ ምንም እንደማያውቅ ይነግረዋል። ነገር ግን ፖል ሄድና እናቱን በሚጠይቃት ጊዜ እናቱም ትልቅ የሆነ አሳ ነባሪ ባህር ውስጥ እንዳለና እዛ ውስጥ ቀለበቱ እንዳለ የተነግረውና ከጆን ጋር መሄድ ይቀጥል። ወደዛም እየሄዱ ባሉበት ሰዓት ድንገት ወደ ባህር ውስጥ ወድቀው ይሰምጣሉ። ባህሩ ውስጥም እንደሰመጠ ድንገት ሳያስበው ትልቅ የሆነ አሳ ነባሪ በሰንሰለት ታስሮ ይመለከታል። ከውሃ ውስጥም ሞቶ ለፈረሱ የተፈጠረውን ነገር ሲነግረው እናቱ የነገረችው አሳ ነባሪ እሱ እንደሆነ ይነግረውና ድጋሚ ወደ ውስጥ ተመልሶ አሳ ነባሪው ለምን እንደታሰረ ይጠይቀዋል። አሳ ነባሪውም በስህተት የተወሰኑ መርከቦችን በመዋጥ የተነሳ እዚህ ውስጥ ታስሬ ቀርቻለሁ ይለዋል። በዚህም ጉዳይ ጆን በጣም ያዝነትና አሳ ነባሪውን ለመፍታት ይወስናል። እንደ መፍትሄም ብሎ ያቀረበው ሄጂ አሳ ነባሪውን አፍንጫውን በኮረኮሮ አስነጥቶ ይተፋል ብሎ ነበር። እንዳሰበውም ሄዶ ሲኮረኮረው አሳ ነባሪው መርከቦችን ሁሉ ይተፋቸዋል። አሳ ነባሪውም ነጻ ወጥቶ ከሄደ በኋላ ጆንም ቀለበቱን ባለማግኘቱ የተነሳ በማሰብ ሲጀምር ድንገት አንድ ከባህር የወጣ እንስሳ ይመጣና ቀለበቱን አሳ ነባሪው የልቡን አውቆ እንደላከለት ይነግረዋል። ወደ ልዕልቷም እንደተመለሱ ፊኒክሱ ንጉሱ ከህንጻው ጋር ጠፍልጎ እንዳሰረው ይመለከታል። ቀለበቱንም ሲሸጣት ለሷ ብሎ ምንም ነገር እንደሚያደርግ ልዕልቷም ትረዳለች። ከዛ በኋላም የንጉሱ ጋርድ ፎል ሲናገር ሲሰማው ሴጣን ነው ብሎ ያስባል። ንጉሱም ከእንቅልፉ ነቅቶ ፎልን የንግስቷ መስኮት አካባቢ ሲያዩት ይተኩሱታል። ጆንም እሱን ለማዳን ቢሞክርም ምንም ሊያደርግለት አልቻለም። ንጉሱም ጆን ልዕልቷን ለማገት ሞክሯል በሚል ሰበብ የሞት ፍርድ ፈርዶበት ከሁለት ቀን በኋላ እንደሚሰቀል ይነገራል። ልዕልቷም ፖልን አግኝታው ጆን በሷ የተነሳ እዚህ ጣጣ ውስጥ እንደገባና ከዚህ ትዳር ለመውጣት ብላ ንጉሱም 3 በተለያየ ጣሳዎች እንዲታጠብ እንዳዘዘችው ትነግረዋለች። በዚህ መሰረት የመጀመሪያው ጣሳ በፈላ ውሃ፣ ሁለተኛው ጣሳ በኖርማል ውሃና ሶስተኛው ውሃ ደግሞ በተንተከተከ ወተት እንደሚሞላና ይህንም ካረገ ወደ ወጣትነቱ እንደሚመለስ ትነግረዋለች። ንጉሱም ይህን ሀሳብ በመጠራጠር መጀመሪያ በጆን ላይ እንደሚሞከር ያዛል። ልዕልቷም የጆንን ህይወት ለማትረፍ የሀያቷን ቀለበት በአንደኛው ማሰሮ፣ የፊኒክሱንም ላባ በሁለተኛው ማሰሮ እንደዚሁም የህይወትና ሞትና በሶስተኛ ማሰሮ ካሰሩ ጆን እንደሚተርፍ ትነግረዋለች። ፖልም በሀሳቡ ተስማማ ይነግራትና ነገር ግን የሞትና ህይወትን አበባ የት እንደሚገኝ እንደማያውቅ ይነግራታል። እሷም የሞትና ህይወት አበባው በምድር ጫፍ ላይ እንደሚገኝ ትነግረዋለች። ነገር ግን ፖል ጓደኛው ማዳን ቢፈልግም በጉልበት የተነሳ ይህን ነገር ማድረግ አይችልም ነበር። ነገር ግን ከጓደኛው የሚበልጥበት ነገር ስለሌለ ቀጥ ብሎ ወደዛ ለማምጣት ሩጫውን ይጀምራል። በንጋታውም ንጉሱ ለህዝቡ ምን ያህል ደግ መሪ እንደሆነና ጆንም እነዚህን ቻሌንጆች ባጠናቆ ካለፈ በህይወት እንደሚለቀው ለህዝቡ ቃል ይገባና ሳያስበው ወደ ውሃ ውስጥ ይወረውረዋል። ልዕልቷን በድብቅ ቀለበቷን ወርውራው ስለነበረ ጆን የመጀመሪያውን ቻሌንጅ ያልፍና ወደ ሁለተኛው ቻሌንጅ ይሄዳል። ሁለተኛውንም እንደገባ ፊኒክሷ ትጮህና ላባውን ታመጣና ሁለተኛውንም ተርፎ ይወጣል። ከዛም ጆን ሶስተኛውና መጨረሻው ላይ ፖት ላይ ዘሎ ይገባል። ልዕልቷን በዚህ ትደናገጣለች። ፖልም አበባውን ይዞ እስኪመጣ
መጠባበቋን ትቀጥላለች። ፖልም አበባው ጋር ይደርስና ያንን አበባ የነካ ሰው ሁሉ እንደሚሞት ይገባውና አበባውን መንቀሉ ይያዛል። ሰውም ጆን የሞተ መስሏቸው ከቦታው መበተን ይጀምራል። ድንገት ፖል መጥቶ አበባውን ሲከተው ጆን ከማሰሮ ውስጥ በህይወት ይወጣል። ንጉሱም ይሄን አይቶ እንደ ፖል ራሴን ወጣት አደርጋለሁ ብሎ ዋውስ ቢገባም በብል ሆኖ አየር ላይ ይንሳፈፋል። ሰውም በዚህ በጣም ይደሰትና ንግስቷንና ጆንን ንግስትና ንጉስ አድርጎ ይሾማሉ። እነሱም ፖልን ፍለጋ ሲሄዱ ፖልም ሳይሞት በህይወት ያገኙታል። ከዛም በፊልሙ መጨረሻ ንግስቷና ጆን ይጋቡና ያልቃል።